አንቺ ወዲያ ማዶ እኔ ወዲህ ማዶ ሸግዬን አንገናኝም ወይ ገደሉ ተንዶ ገደሉማ ሲናድ ይጫነን የለም ወይ እንደው በደፈናው ናንገናኝም ወይ ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ዛሬ ዕለተ ሰንበት ከቀኑ 11 ሰዓት ነው። እንግዲህ እሑድን ሁላችንም በእረፍት ነው የምናሳልፈው። ከ11 ሰዓት በኋላ ደግሞ ሁሌ ከጓደኛዬ ጋር የምሄድበት ቦታ አለ። በጣም ደስ የሚል ቦታ ማለት ነው። ወደዛ እየሄድን ያለ ነው። ተራራ ነውና ወደ ታች ቆላማውን አካባቢ አሳያችኋለሁኝ። በጣም ኢንጆይ ታደርጉታላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር ከጀርባ የምታዩት አዲስ አበባ ላይ ይሸጣል። የከተማ ሰዎች ታውቁታላችሁ መቼስ ባህር ዛፍ ነጭ ባህር ዛፍ ነውና ገጠር ላይ ለምች መድኃኒት ይሆናል። ከተማ ላይ ደግሞ ያየሁት ነገር ምንድነው ከጨፌ ጋራ እንትን ይባላል ማለት ነው፣ ይሸጣል ማለት ነው። እንዳለ እዚህ ጋር ጥቁር ጥቁር ሆኖ የምታዩት ከሩቅ የዚህ እጽዋት አይነት ነው፣ ባህር ዛፍ ማለት ነው። እሺ ውድ ቤተሰቦቻችን እንግዲህ ጓደኛዬ ቀድሞ አፋፉ ላይ ደርሷል፣ እኔም ደርሻለሁኝ። ነፋሱን እንደምታዩት ነው። በጣም የሚገርም አየር፣ ንጹህ አየር ነው እዚህ ጋር የሚፈልቀው። ሁሌም በየሳምንቱ አልኩኝ በየቀኑ ማታ ከከሳት ስራ ከሌለኝ መምጣት ደስ ይለኛልና ዛሬ ደግሞ ጓደኛዬ እረፍት ነውና ከጓደኛዬ ጋር መጥቻለሁ ማለት ነው። እንደምታዩት ጆሮዬን ነፋሱ ጆሮዬን እያለኝ ነው። እዚህ ተራራ ላይ ነው ያለነው። ወደ ታች ያለውን ሀገር አሳያችኋለሁኝ። በጣም ነው የሚያምረው። ቆላማው አካባቢ ላሊበላን እዚህ አፋፍ ላይ ሆነን ማየት እንችላለን። አሁን ላይ ደመና ስለሆነ እንደምታዩት ጭጋግ ስለሆነ ነው እንጂ ፀሐይ ሲሆን በደንብ ይታይ ነበረ። ሌላ ጊዜ እንግዲህ አሳያችኋለሁኝ። ለማንኛውም አፋፉ ላይ ሆነን ኢንጆይ እናድርግ። እኔ ጋራ ኢንጆይ አድርጉ። በጣም ነው ደስ የሚለው አየሩ። ከዚህ ተራራ ወደ ታች ያለውን ርቀት ቢያንስ ከ700 ሜትር በላይ ይሆናል። እዚህ ከወረድኩኝ ነው፣ መነሻ የለኝም ማለት ነው። አሁን እንደውም ወቅቱ የዝንጀሮና የጦጣ የሚመጣበት ወቅት አይደለም እንጂ ይሄ መስከረም አካባቢ ነሐሴ አካባቢ ይሄ አካባቢ ሲዘራ አዝሪት ሲሆን ወይም እህሉ ሲበቅል እንትኖች ይመጣሉ፣ ዝንጀሮዎች ማለት ነውና በጣም ነው ደስ የሚለው እዚህ አካባቢ ለመዝናናት ማለት ነው። እንግዲህ ፈረንጆች እንደዚህ አይነት ቦታ ቢያዩ የተለያዩ እንትኖች ሃይኪንግ ወይም ምንድነው የሚባለው የሆነ በቃ ቪሌጅ መሰረቱበት ነበር። እንግዲህ እንደ እድል ሆኖ ሀገራችን የተሰጣትን እንትን እየተጠቀምን አይደለን። የቱሪስት መስህብ መሆን ይችላል የአካባቢ ማለት ነው ተራራው። እንግዲህ እኛ ደርሰን ደግሞ የአካባቢው ሰዎች እዚህ አካባቢ ያለ ነው የቱሪስት መስህብ እናደርገዋለን። በተለይ በጥቅምትና በመስከረም እንዴት እንደሚያምር ነው የምላችሁ። ይታያችኋል እዛ ጋር ያለው ጭስ እየጨሰ ነው። መሬቶች ለእርሻ እየተዘጋጁ ስለሆነ እንትን እያሉ ነው፣ ይሄንን ያቃጠሉ ማለት ነው። የተለያዩ እጽዋቶችን ከቆረጡ በኋላ ከደረቁ በኋላ እሱን ያቃጠሉ ይገኛሉ ማለት ነው ይመስለኛል። ያው ባዶ ቦታ ላይ ስለሆነ የገበሬ ልጅ ስለሆንኩ እንደዛ ይሆናል ብዬ ስለገመትኩ ነው። እረኛ ሆናችሁ ወይም ልጅ ሳላችሁ ይሄንን ዛፍ የምታውቁት ከሆነ ወይም የገበሬ ልጆች ከሆናችሁ ይሄንን ዛፍ ታውቁታላችሁ ብዬ አስባለሁ። እምቧጮ ይባላል። እንግዲህ እምቧጮ እረኛ ሳለን ለተለያዩ ጥቅሞች ይጠቅማል። በተለይ በለጋነቱ ቅንቦ እያለን እንበላው ነበረ። ይሄ እንደዚህ ሳይገረዝዝ ማለት ነው፣ ገና ህፃን እንዳለ ማለት ነው አትክልቱ። እንደዛ እናረጋለን። ሌላው ደግሞ እጃችን ሲቆርጠን፣ ለምሳሌ ድንጋይ ምናምን ሲቆርጠን፣ ደም ሲደማ ምን እናደርጋለን? ይሄንን ጨምቀን እንቀባው ነበር፣ ያቆሙልን ነበር። ሌላው ደግሞ እጃችን ላይ ክንታሮት ሲወጣብን፣ አሁን ልጆች እያለን ካስታውሳችሁ ክንታሮት የሚወጣበት ልጅ ባለሀብት ነው ይባል ነበር ነው።
ክንታሮት እጃችን ላይ ጣታችን ላይ እዚህ እንትናችን ላይ ሲወጣ እጃችን ላይ መዳፋችን ከወደ ውጭ ያለው እጃችን ክፍል ላይ ሲወጣብን ምን ነበር የምናደርገው? እንቧጮውን እየጨመቅን እያሸን እንፈቀፍቀው ነበር እንዲጠፋልን ማለት ነውና እንቧጮ ብዙ አይነት ጥቅም አለው። ሌላኛው ጥቅም ደግሞ እረኞች ከሆናችሁ የምታስታውሱት ዶሮ ማር የሚባል አለ። እዚህ ጋር ግንዱ ላይ ትብትብ ብሎ ቀይ ነገር ደም የሚመስል ነገር የሚያወጣ ማለት ነው። እንደ ማስቲካ የምንጠቀምበት አብዛኞቻችሁ የእረኞች ወይም የገጠር ልጆች ከሆናችሁ በተለይ በእኛ አካባቢ ያላችሁት ስለምታስታውሱት ማለት ነው። ይሄ እንቧጮ ይባላል። እሺ ሌላ የዛፍ አይነት ደግሞ ላሳያችሁ። አብዛኛውን ጊዜ የምንጠቀምበት ለአውድማ መጥረጊያ ነው። ነገር ግን እኔ ሽታው በጣም ይመቸኛል። ይሄም ደግሞ አላሹሜ ይባላል ማለት ነው። አብዛኞቻችሁ የገጠር ልጆች ካስተዋላችሁት ልክ እንደ ሻሌ ወይም እንደ ሌላ ነገር ነው መልኩ የሚመስለው። እንደዚህ ቆላማ አካባቢ ነው የሚገኘው። ቆላማ ሳይሆን ወይና ደጋ ጥግ አካባቢ ነው የሚገኘው ማለት ነው። በጣም ነው የምወደው አላሹሜ። አብዛኛው ሰው አይወደውም፣ ለምን እንደው አላውቅም። እኔ እንደ አላሹሜ እንደ ጭቁኝ አይነት ያሉትን ዛፎች በጣም ነው የሚመቹኝ። የምር በጣም ነው ደስ የሚለው። ከዚህ በታች ያለው በረሃማው አካባቢ ወይም ቆላማው አካባቢ የተለያዩ የገጠር ስሞች አሉት። እዚህ ጋር አሁን ከስራችን ያለው ባብንጃ ይባላል። አዞዱር እዛ ጋር ነው። አዞዱር፣ መስንኋ፣ ገጠር ማርያም፣ ነብረ ቆላ፣ ዝንጀሮ ገደል፣ ጉልጌ አቦ፣ ወንበር ድንጋይ፣ ኩሪሳ፣ ቤታራ፣ አምስትያ፣ ወተት ሜዳ፣ ሰው ጎራባ፣ ሰንደጅ እያለ ይቀጥላል ወደ ታች ማለት ነው። በጣም ብዙ አይነት ስም አለና ከዚህ ስሞች መካከል የትኛው ስም በጣም አስደነቃችሁ ወይም አሳቃችሁ? እስኪ ኮሜንት ላይ አስቀምጡልኝ። እንግዲህ እንደየአካባቢያችን አባቶቻችን ከታች የመጣ ስም ሲወርድ ሲዋረድ እኛ ጋር ያደረሱት ቋንቋው ምን እንደሆነ በምን ምክንያት ይህንን ስም እንዳወጡለት አናቅም። እንግዲህ ምናልባት ወንበር ድንጋይ የሚባለው እኔም ማስተውለው ቦታውንም ስለማቀው ምቹ የሆነ የመቀመጫ ለመቀመጫ አይነት የተዘጋጁ የሚመስሉ ድንጋዮች አሉና ከዛ ተነስተው ይመስለኛል ወንበር ድንጋይ ያሉት ማለት ነውና ሌሎች ሰፈሮች በምን ምክንያት ስሙ እንደወጣ አናቅም። እንግዲህ የድሮ ያወጡት ሰዎች ብቻ ናቸው የሚያውቁት ማለት ነው። ሌላው ደግሞ ለአብዛኛው ገበሬና ለአብዛኛው ጉልበተኛ ለአብዛኛው ወጣት የገቢ ምንጭ ሆኗል ይሄ ሰፈር ማለት ነው። ገበሬዎች እንደምታወቀው በግብርና ብቻ አይደለም የሚተዳደሩት፣ በተለያዩ መንገዶች ይተዳደራሉ ማለት ነው። እዚህ አካባቢም ደግሞ ይህንን ድንጋይ እያፈሉ በካባ መልኩ እያፈሉ ወይም እየፈነቀሉ እያመረቱ ለግንብ ወይም ለተለያዩ ቤት ሰሪዎች ያቀርባሉ ማለት ነው። እየሸጡ ይጠቀማሉ ማለት ነው። የፈጣሪ ጥበብና የፈጣሪ ስራ ይገርማል። አሁን እኛ እዚህ ሆነን እዛ ማዶ ዝናብ እየጣለ ነው፣ ሩቅ ቦታ ማለት ነው። እንግዲህ ያ አካባቢ ጋሸና ይባላል ማለት ነው። አሁን ዝናብ እየጣለበት ያለው ጋሸና፣ ጣጃ፣ ድብኮ አይደርስም መሰለኛ፣ ጣጃ አካባቢና ጋሸና አካባቢ፣ በጋሸና ወደዚህ ካፋፍ ወደዚህ እየጣለ ነው ማለት ነው። ደግሞ እዛ አካባቢ በድብኮ በላይ ደግሞ ፀሐይ እየወጣበት አካባቢ አለና ላሊበላ አካባቢም እንደዛው ምንድነው ፀሐይ ወጥቶበታል። እስኪ አንድ ጥያቄ ልጠይቃችሁ። ከበጋና ከክረምት የትኛው ይመቻችኋል? እስኪ አስተያየታችሁን አስቀምጡልኝ። የኔ ክረምት ላይ ነው በጣም ወደው። ይሄ ጥርር ሲል ምንድነው አፈሩ አቧራው ምናምን ነፋስ ሲያነሳው እንደዛ የሆነ ግርጥትት ሲል አልወድም። የመረኝ ነው የምላችሁ። በጣም የሆነ ፈራ አለውኝ። በቃ አንዳንድ ጊዜ ሆዴ ይባባል እንደዛ አይነት ነገር ሲሆን። በቃ ፈጣሪ የተቀየመን ነው የሚመስለኝና እንደዚህ ደመና ሲኖር አረንጓዴ ሲሆን ምናምን ቦታው ውሃማ አካባቢ ሲሆን ወንዙ ምናምን ሸለቆ
በጣም ነው ደስ የሚለኝ። አሁን ክረምት ላይ እንደኔ የሚደሰት ሰው የለም። ወንዝ ለወንዝ ሁሌ እንደሮጥኩኝ፣ ሁሌ ጭቃ ለጭቃ ጫካ ለጫካ ዛፍ ለዛፍ እንዳልኩኝ ነውና እኔ በጣም ክረምትን ወደዋለሁ። እናንተስ የትኛው ይመቻችኋል? ኮሜንት አስተያየታችሁን እስኪ አስቀምጡልኝ። በምን ምክንያት በጋን ከሆነ በጋን በምክንያት ተወዱታላችሁ ወይም ትጠሉታላችሁ? ክረምትንም እንደዚሁ ኮሜንት አስተያየታችሁን አስቀምጡልኝ እስኪ። ትመጫለሽ እያልኩ ሳይማዶ ማምቶ አለቀ ናይኔ እንደ በረዶ ትመጭ እንደው ልምጣ አትቀሪ እንደው ልቅር ሰው ልከሽ ሰው ልኪ ሊሆን ነው ወይ ፍቅር ሊሆን ነው ወይ ፍቅር ሊሆን ነው ወይ ፍቅር ሊሆን ነው ወይ ፍቅር። እዚህ አካባቢ ዝንጀሮዎች ነበሩ። ዝንጀሮቹን ላሳያችሁ ስሮጥ አንዷ ጮኸችና ጠራቻቸው፣ አመለጡኝ። ከሩቅ እስኪ ምን እንደሚመስሉ ዙም አድርጌ እስኪ ከቻልኩኝ እዚሁ አፋፉ ላይ ሆኜ ላሳያችሁ። በነገራችን ላይ ውድ ቤተሰቦቻችን ለዚህ ወረዳ ትልቅ ኢሜጅ የፈጠረና ትልቅ ቅርስ የሆነ ነገር እስካሁን አልነገርኳችሁም። ብዙ አይታያችሁም ስለመሸ እንጂ ተመልከቱት እንግዲህ ምን ያክል በማታ እንደሚያምር ማለት ነው። በፀሐይ ብርሃን ቢሆን እንዴት ቆንጆ እንደሚሆን አስቡት። አሁን ይሄ ገረገራ ወይም መቄት ወረዳ ሴንተር ላይ ነው ያለው ማለት ነውና ተራራ ላይ ነው ያለው። ከከተማው መሃል ላይ ተራራ አለ። እዛ ተራራ ላይ ነው ማለት ነው። በጣም ነው የሚያምረው። እንግዲህ አስቡት ስንት ኪሎ ሜትር፣ ወደ 2 ኪሎ ሜትር ርቄ ነው ዙም እያረኩላችሁ ያለሁት ይሄንን ቤተክርስቲያን። በጣም ነው የሚያምረው። ሌላው እንግዲህ እዚህ አካባቢ አየር እየተቀበልኩበት ባለውበት ሁኔታ ያገኘሁትን ነገር ልንገራችሁ። እንግዲህ ትውስታ ስለሆነ ማለት ነው። አብዛኞቻችሁ የገጠር ልጆች ሆናችሁ ካደጋችሁ እያንዳንዷ የምናገራት ነገር ትገባችኋለች እና ይሄ ፋንድያ ይባላል ማለት ነው። ፋንድያ እንግዲህ የአህያ ጽዳጅ ማለት ነው። እረኞች ሳለን ለብዙ አይነት ነገር ተጠቅመነዋል ይሄንን ማለት ነው። በተለይ እሳት ለማላሚያነት ተጠቅመነዋል። ትንሽዬ ነጥብ የሆነች እሳት ብትኖር ይሄንን ፈርፍረን ካደረግንበት የመላማት እድሉ በጣም ሰፊ ነው ማለት ነው። ወይም ቶሎ አይጠፋም ማለት ነው። እሳቱን እናቆይበታለን ማለት ነው። ይህን የምናደርገው ደግሞ እንዴት ነው? አስታቡልን ታውቃላችሁ አይደል? የገጠር ልጆች ከሆናችሁ ታውቁታላችሁ። አስታቡልን ማለት ለምሳሌ እሳት በሌለበት አካባቢ እንጨቱን ከሁለት ሰንጥቀን ከዛ ውስጥ ያለችውን እንትን በሌላ እንጨት እንዲህ የቦረቦርን እሳት እንዲግል ሙቀት እንዲፈጥር ማድረግ ማለት ነው። ሙቀት ከፈጠረ በኋላ ይህንን ስንፈረፍርበት ማለት ነው ወደ እሳትነት ይቀየራል። ይህንን ቶሎ የመቀጣጠል ባህሪ ስላለው ሬፈረንስ እናደርግበት እሳቱ በደንብ የመፍካት እድል ይኖረዋል ማለት ነውና በዚሁ አጋጣሚ እንግዲህ ላስታውሳችሁ ብዬ ነው። ወሃዶ ናሸዋ ቀሪን በርከክ በየናውጋ ፍቅር አላቂ ነው። አረ እሱ ባለው እኮ ከወጣቶች ምርጥ ዘፋኝ እኮ ማርያም፣ እኔ በጣም ማደንቀው ዘፋኝ ነው እሱ ባለው። ግጥም ዜማ ምናምን ዜማ በጣም ጀግና ነው እሱ ልጅ። ዘፈን እያደነቅን ነውና አትጉደል ኪሴ የሚለውን የእሱ ባለውን እየሰማ ነው ጓደኛዬና ተራራ ላይ ሆናችሁ ብቻችሁ ስትሆኑ ምን አይነት ዘፈን ይመጣላችኋል? ምን አይነት እንጉርጉሮ ሽለላ አይመጣላችሁም? የሆነ አገራችሁ የሚናፍቃችሁ አገራችሁ ላይ ሆናችሁ ይናፍቃችኋል። የሆነ ልባችሁ ሽብር የሚል አይነት ነገር በቃ ርብሽ የሚል ነገር ብቻችሁን ቁጭ ስትሉ ማለት ነውና ምክንያቱም ትመሰጣላችሁ። ንመነኩሳለሁ ወንመንናለው ስል መጣቼ ወንዜ ልጅ ናረግ የምመስል ፍየል በቁልቁለት ይመስላል ሰርገኛ ከንፈሯም ይመስለው የጥርሷ ዘበኛ ውድ ተመልካቾቻችን ፊቴ ላይ እንዴት ነው የሚያምረው? በእናታችሁ የፀሐዩ እንትን ፀሐዩ ሰንሴት ነው የምትባለው ሰንሴት የፀሐይ እየጠለቀች ነውና ከለሩ በጣም ነው የሚያምረው። እንደምታዩት እንግዲህ ሪፍሌክሽኑ ፊቴ ላይ እየታየ ነው። ለማንኛውም
አሁን 12 ሰዓት ከ40 ሆኗል። እንደምታዩት ብርሃን ይመስላል እንጂ የሰንሴቷ ሪፍሌክሽን ነው ፊታችን ላይ እንደዚህ የሚያንጸባርቀው ፀሐይ የሚመስለው እንጂ መሽቷል። ስለዚህ እዚህ ተራራ አካባቢ ደግሞ የተለያዩ ነፍሳቶች ወይም አራዊቶች ሊኖሩ ስለሚችሉ ማለት ነው ከመሸ በኋላ አሁን ወደ ቤታችን እየሄድን ነው። ከዚህ ቀጥሎ እንግዲህ የምንሄደው ቤተክርስቲያን ነው። ቤተክርስቲያን ታላቁ ጊዮርጊስ ቤተክርስቲያን እንሄዳለን። ጊዮርጊስን እንግዲህ ሰላም አሳድረን ብለን ወደ ቤታችን። የዛሬው ቪዲዮ ይህን ይመስል ነበረ። እንጆይ እንዳረጋችሁ ተስፋ አደርጋለሁ። ያው እንግዲህ የተለያየ ቁም ነገር ባይኖረውም አካባቢውን ሀገሩን ምናምን አሳይቻችኋለሁኝ። ደስ የሚል አየር ነው ያለው። እንግዲህ በየአካባቢያችሁ ተራራ፣ ወንዝ፣ የተለያዩ ነገሮች ካሉ እንደዚህ ተዝናኑባቸው፣ ተጠቀሙባቸው። በተፈጥሮ ለመዝናናት ሞክሩ መልእክቴ ነው ማለት ነው። ምክንያቱም አብዛኛውን ጊዜ አርቲፊሻል ነገር ቲክቶክ ወይም ሶሻል ሚዲያ የተለያዩ ነገሮች ነው ጊዜያችን የምናጠፋው ማለት ነው። እሱ ደግሞ ለአእምሯችን ጠቃሚ አይደለም። ከተፈጥሮ ጋር ማሳለፍ ልመዱ። የዛሬው መልእክቴ ነው። እንግዲህ የዛሬው ቪዲዮ ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁ እንዳዘነጉ። በሌላ የገጠር ቪዲዮ እንገናኛለን። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው።